ሰላም ወደዚህ የእውቀት ማዕዳችን ወይም ትልቅ ዳሰሳ በድጋሚ እንኳን በደህና መጣችሁ። ሰላም። ዛሬም በጣም አጓጊ በሆነ ርዕስ ነው የተገናኘ ነው። አዎ በጣም ያው በማንኛውም የንግድም ሆነ የሙያ መስክ ውስጥ ስኬትን ለመቀዳጀት ማርኬቲንግ ወይም ግቤት የሚባለውን ጽንሰ ሐሳብ በሚገባ መረዳት እጅግ ወሳኝ ነው አይገል? ልክ ነሽ። ማርኬቲንግ የሌለበት ዘርፍ የለም። ግን እኮ ብዙ ጊዜ ይህ ቃል ሲነሳ ወደ አእምሯችን የሚመጣው አንድን ምርት በግዴታ የመሸጥ ወይም በሰዎች ላይ ጫና የመፍጠር ሂደት ነው። ነገር ግን ዛሬ በጥልቀት የምንዳስሰው ዲጂታል ማርኬቲንግ ኦል ኢን ዋን ፎር ዳሚዝ የተሰኘው ሰፊ መጽሐፍ ይህንን አመለካከት ሙሉ ለሙሉ ነው የሚቀይረው። ሙሉ በሙሉ መጽሐፉን ስናየው ማርኬቲንግ ከዚያ በጣም የጠለቀና እጅግ ሰብአዊ የሆነ መልክ እንዳለው እንገነዘባለን። አዎ ማርኬቲንግ ማለት በሰዎች መካከል ጥልቅ የሆነ ስሜታዊ ግንኙነት መፍጠር፣ የሰዎችን ልብ ማግኘት፣ ለችግሮቻቸው መፍትሄ መሆን እና ከምን በላይ ደግሞ እምነትን መገንባት መሆኑን ነው የሚያሳየው። እውነት ነው። ማርኬቲንግን ከዚህ የሰብአዊ ግንኙነትና የእሴት ፈጠራ ማዕቀፍ ውስጥ ማየቱ እጅግ በጣም አስፈላጊ ነው። ምክንያቱም በመነሻ ጽሑፋችን ላይ በግልጽ እንደተቀመጠው የዲጂታል ማርኬቲንግ ጥበብ የሰዎችን ትኩረት ከመሳብ አልፎ ያንን ትኩረት ወደ ዘላቂ እምነት የመቀየር ኃይል አለው። ልክ ነህ። እና ይህ ለድርጅቶች ብቻ ሳይሆን ለእያንዳንዱ ሰው በዕለት ተዕለት የሙያ ጉዞ ላይ የሚጠቅመው ነው። አዎ ማንም ሰው ቢሆን የራሱን እሴት ለሌሎች በሚገባ ለማሳወቅ የራሱን ስትራቴጂ ነድፎ መንቀሳቀስ አለበት። ታውቃለህ፣ ይህንን ሰፊ ሐሳብ ወደ አንድ ተጨባጭ ማዕቀፍ ብናመጣው ደስ ይለኛል። እስቲ አንድ ህያው ምሳሌ እንውሰድ። ምን አይነት ምሳሌ? አንድ ኢትዮጵያዊ ባለሙያ አለን እንበል። ይህ ባለሙያ በትምህርትም ሆነ በስራ ዓለም ለዓመታት ያካበተው ትልቅ እውቀት አለው። አሁን ደግሞ ለሙያዊ ጉዞ እጅግ ወሳኝ ለሆነ የስራ ቃለ መጠይቅ ወይም ኢንተርቪው እየተዘጋጀ ነው። አሪፍ ምሳሌ ነው። አዎ። እና ይህ ባለሙያው ራሱን ለቀጣሪ ድርጅቱ ማስተዋወቅ፣ እውቀቱን ማሳየት ወይም በሌላ አገላለጽ ራሱን በትክክል ማርኬት ማድረግ ያለበት እንዴት ነው? በመጽሐፍ ውስጥ የተነሱትን ዋና ዋና ርዕሶች በዚህ ባለሙያ ጫማ ውስጥ ሆነን ብንቃኛቸው ሐሳቡ የበለጠ ግልጽ የሚሆን ይመስለኛል። እጅግ ማራኪ ምሳሌ ነው። ወደ ቃለ መጠየቅ ክፍል መግባት ማለት እኮ በተዘዋዋሪ ልክ አንድ አዲስ ምርት ወደ ገበያ ይዞ እንደመግባት ማለት ነው። አዎ ልክ እንደዛ ነው። እዚህ ላይም ምርቱ ባለሙያው ራሱ ነው፣ እውቀቱና ልምዱ ማለት ነው። ገበያው ደግሞ ቀጣዩ ድርጅት ነው። ትክክል። ስለዚህ በመጽሐፍ ውስጥ የተዘረዘሩት የዲጂታል ማርኬቲንግ ስልቶች ለዚህ ባለሙያ ፍጹም የስኬት መመሪያ ሊሆኑት ይችላሉ። የዲጂታል ማርኬቲንግ ጽንሰ ሐሳቦች በእውነተኛው የህይወት ገጽታችን ላይ ምን ያህል ተጽዕኖ ፈጣሪ እንደሆኑ ለማየት ይህ ትልቅ በር ይከፍትልናል። እንግዲያውስ በቀጥታ ከመጀመሪያው ነጥብ እንጀምር። በመጽሐፍ ውስጥ ሰፋ ያለ ሽፋን ከተሰጣቸው ጉዳዮች መካከል የይዘት ዕቅድ ወይም ኮንተንት ፕላን የሚለው ይገኝበታል። አዎ ትልቁ መሰረት እሱ ነው። ግን መጽሐፉ የይዘት ስትራቴጂ እና የይዘት ዕቅድ የተለያዩ መሆናቸውን አጥብቆ ያስጠነቅቃል። ብዙ ጊዜ ሰዎች እነዚህን ሁለት ቃላት እንደ አንድ አድርጎ ነው የሚጠቀሙት። የሁለቱ መሰረታዊ ልዩነት ምንድን ነው? ልዩነቱ እጅግ መሰረታዊ ነው። ምን መሰለሽ? ለማብራሪያት ያህል አንድን ህንፃ መገንባት ብንፈልግ የህንፃው ንድፍ ወይም ብሉፕሪንት ስትራቴጂያችን ነው። አጠቃላይ ገጽታው ማለት ነው። አዎ ህንፃው ምን እንደሚመስል፣ የት ቦታ እንደሚገነባም ያሳየን ነው። ዕቅድ የምንለው ደግሞ ያንን ህንፃ ለመገንባት በየቀኑ የምናደርገው ዝርዝር የትግበራ ሰሌዳ፣ የቱ ጋር መቼ እንቆፍራለን፣ ሲሚንቶ መቼ ይመጣል የሚለው ዝርዝር። አሃ ስትራቴጂው የት መድረስ እንደምንፈልግ የሚያሳይ ሲሆን፣ ዕቅዱ ደግሞ ያንን ግብ መሬት ላይ ለማውረድ የሚረዳን ካርታ ነው ማለት ነው። በትክክል ያለ ዝርዝር ዕቅድ የሚንቀሳቀስ ማንም አካል የቱንም ያህል ድንቅ ስትራቴጂ ቢኖረው መጨረሻው የሀብትና የጊዜ ብክነት ነው። ታዲያ የተዋጣለት የይዘት ዕቅድ ለማዘጋጅ መከተል ያሉብን ዋና ዋና አካላት ምንድን ናቸው? መጽሐፉ 4 ሳይንሳዊ ቅደም ተከተሎችን ያስቀምጣል አይደል? አዎ የተዋጣለት ዕቅድ ዝም ብሎ አይመጣም። የመጀመሪያው የውስጥ ባለድርሻ አካላትን ማነጋገር ነው። ድርጅት ውስጥ ያሉትን የሽያጭና የአመራር አካላትን አነጋግሮ ትክክለኛውን የድርጅቱን ችግር መረዳት።
ሁለተኛውን ያለንን ይዘት መገምገም ወይም ኮንቴንት ኦዲት ማድረግ ነው። እስካሁን ምን ሰርተናል፣ የትኛው ውጤት አመጣ የሚለውን አጥርቶ ማወቅ ያስፈልጋል። ቆይ እዚህ ላይ ሶስተኛውን ነጥብ ከማንሳት በፊት ይሄ ያለንን ይዘት መገምገም የሚለው ሐሳብ በጣም የሚገርም ነው። ብዙውን ጊዜ አዲስ ነገሮችን ከመፍጠር ፍጥነት አኳያ ወደ ኋላ ተመልሶ የተሰራውን ማየት ይዘነጋል። እውነት ነው። ያለፈውን ሳንገመግም አዲስ ነገር መጀመር ስህተታችንን በድጋሚ እንድንሰራው ያደርገናል። ወደ ሶስተኛው ስንመጣ ደግሞ የተገልጋዩን ዝርዝር ባህሪ ማወቅ ወይም ፐርሶና መፍጠር ነው። መልእክታችንን የምናስተላልፍለት አካል ማን እንደሆነ ማለት ነው። ልክ ነሽ። ፍላጎቱ ምንድነው? ማታ እንቅልፍ የሚያሳጣው ህመሙ ምንድነው? የሚለውን ማሳል ነው። በመጨረሻም አራተኛው ነጥብ የስኬት መለኪያዎችን ወይም ሜትሪክስ ማስቀመጥ ነው። በምን እንለካዋለን የሚለው ነው። በጣም አሪፍ። ይሄንን ጥልቅ ጽንሰ ሐሳብ ቅድም ወደ አንሳነው የሥራ ፈላጊ ባለሙያ ቃለ መጠይቅ እናምጣው። ይሄ ባለሙያ ወደ ክፍሉ ከመግባቱ በፊት የራሱን የይዘት ዕቅድ ማዘጋጀት አለበት ማለት ነው። ብዙ ጊዜ እኮ ሰዎች ሲቪያቸውን ብቻ ነው ይዘው የሚሄዱት። እሱ ነው ትልቁ ስህተት። ግዴታውን ማውጣት አለበት። ባለሙያው መጀመሪያ ቀጣሪዎቹ እነማን ናቸው፣ የእነሱ ፐርሶና ምንድን ነው የሚለውን ማጥራት አለበት። የድርጅቱ ባህል ምን ይመስላል የሚለውን ማለት ነው። አዎ። በጠረጴዛው ላይ የሚቀመጡት የሰው ሀብት አስተዳዳሪዎች ናቸው ወይስ የቴክኒክ ባለሙያዎች? የቴክኒክ ባለሙያዎች ከሆኑ አነጋገሩ ወደ ቴክኒካዊ ዝርዝሮች ማዘንበል አለበት። በመቀጠል የራሱን የእውቀት ቋት መገምገም ወይም ኮንቴንት ኦዲት ማድረግ ይጠበቅበታል። እስካሁን የሰራቸው ስኬታማ ስራዎች የትኞቹ ናቸው የሚለውን መምረጥ። ልክ ነሽ። የትኛው ልምዱ ነው አሁን ከሚወዳደርበት ቦታ ጋር በቀጥታ የሚገናኘው? በቃለ መጠይቁ ወቅት የሚያደርገው እያንዳንዱ ንግግር አስቀድሞ የታሰበበት መሆን አለበት። አዎ፣ ዝም ብሎ በውጥረት መሃል ሐሳቡ እንዳይበታተን ማለት ነው። በትክክል። ይሄ በጣም ጠቃሚ ነጥብ ነው። ከዚህ ጋር ተያይዞ ወደሚቀጥለው ትልቅ ሐሳብ ስንገባ እቅዳችንን ከነደፍን በኋላ በምን አይነት ይዘቶች እንሞላዋለን የሚለው ጥያቄ ይነሳ። መጽሐፉ የራስ የሆነ አዲስ ይዘት ኦሪጂናል ኮንቴንት እና ከተለያዩ ምንጮች የተሰበሰበ ይዘት ኩሬትድ ኮንቴንት መካከል ያለውን ልዩነት አብራርቷል። አዎ፣ ሁለቱ በጣም የተለያዩ ናቸው። አዲስ ይዘት መፍጠር ብራንድን በልዩ ሁኔታ እንደሚያስተዋውቅ ግልጽ ነው። ግን ከፍተኛ ጊዜና ጉልበት ይጠየቃል። በየደቂቃው በሚሊዮን የሚቆጠሩ መረጃዎች በሚለቀቁበት በዚህ ዘመን ሁልጊዜ አዲስ ነገር ማምረት አድካሚ አይሆንም? እጅግ አድካሚ ነው። አንድ ድርጅት ሁልጊዜ 100% የራሱን አዲስ ይዘት ብቻ አቀርባለሁ ቢል በጊዜ ሂደት የጥራት መጓደል ሊያጋጥመው ይችላል። ለዚህ ነው የተሰበሰበ ይዘት ወይም ኩሬትድ ኮንቴንት ጥበብ አስፈላጊ የሚሆነው። እዚህ ላይ ግን የተሰበሰበ ይዘት ሲባል የሌሎቹን ስራ ዝም ብሎ መቅዳት ወይም ሼር ማድረግ አይሆንም። ይሄ የባለሙያነትን ደረጃ ዝቅ ያደርገው። ብዙ ሰው እንደዛ ነው የሚያስበው። ግን ዋናው ልዩነት እዚያ ላይ ነው። ኩሬትድ ኮንቴንት ማለት በፍጹም መቅዳት አይደለም። ከተለያዩ ታማኝ ምንጮች መረጃዎችን ሰብስቦ የራሳችንን ጠቃሚ እይታና ትንታኔ አክለን ማቅረብ ማለት ነው። የራሳችንን እሴት መጨመር አለብን ማለት ነው። መረጃን ወደ እሴት የመቀየር ሥራ ነው። መጽሐፉ ይህንን ለመተግበር 5 ሞዴሎች ያስቀምጣል። እስቲ በአጭሩ ብናያቸው እነዚህን ሞዴሎች። የመጀመሪያው ማሰባሰብ ነው። በአንድ ርዕስ ዙሪያ ያሉ መረጃዎችን ወደ አንድ ቦታ ማምጣት። ሁለተኛው ማጣራት ነው። ሰፊ የሆነን ሪፖርት ዋና ዋና ሐሳቦቹን ብቻ አውጥቶ ማቅረብ። አጠራርጎ ማለት ነው። ልክ ነሽ። ሶስተኛው ከፍ ማድረግ ወይም ኤሌቬሽን ነው። ትንሽ መረጃዎችን አይቶ አንድ ትልቅ አዝማሚያን መተንተን ነው። አራተኛው ማዳቀል ወይም ማሻፕ ነው። ሁለት የተለያዩ ሐሳቦችን በማዋሃድ አዲስ እይታ መፍጠር። ይሄ በጣም የፈጠረ ሥራ ይጠይቃል አይደል? አዎ በጣም። አምስተኛው ደግሞ በጊዜ ቅደም ተከተል ማስቀመጥ ነው። አንድ ጉዳይ በጊዜ ሂደት እንዴት እያደገ እንደመጣ ማሳየት። ዋው! ይህ እኮ ድንቅ ጥበብ ነው። ተደራሲያኑ መረጃውን ብቻ ሳይሆን የሰጪውን የትንታኔ አቅም ጭምር ያደንቃሉ ማለት ነው። በትክክል። ታዲያ ይህንን ለሥራ ፈላጊው ባለሙያችን እንዴት ነው ተግባራዊ የምናደርገው? በቃለ መጠየቅ ወቅት የራሱን ልዩ ተሰጥኦና የህይወት ፈተና ማቅረቡ ግልጽ ነው። ይሄ ኦሪጂናል ይዘት ነው። ግን የተሰበሰበ ይዘት በምን መልክ መጠቀም ይችላል? ምን መሰለሽ፣ ባለሙያው በኢንተርቪው መሃል በገበያ ውስጥ ስላሉ አዳዲስ አዝማሚያዎች ወይም የፖሊሲ ለውጦች ማንሳት ይችላል። ዘርፉን በደንብ እንደሚያውቅ ለማሳየት። አዎ።
ለምሳሌ ቅድም ካነሳናቸው ውስጥ ማጣራት ሚለውን ተጠቅሞ በቅርቡ የወጣን መመሪያ አንብቦ ይሄ መመሪያ በድርጅታቸው የወደፊት ጉዞ ላይ እንዲህ አይነት ተጽዕኖ ይኖረዋል ብሎ የራሱን ትንታኔ ቢያቀርብ ቀጣሪዎቹ ምን ይሰማቸዋል? በእርግጠኝነት ይገረማሉ። የጠለቀ ንባብ ያለው ከዘመኑ ጋር አብሮ የሚራመድ መሪ ነው ብሎ ያስባሉ። ልክ ነሽ። ይሄ ነው እንግዲህ የኦሪጂናልና የተሰባሰበ ይዘት ምርጥ ውህደት። በጣም አሪፍ። አሁን ደግሞ ወደ ሶስተኛውና ምናልባትም የዛሬው ዳሰሳችን የልብ ትርቶ ሆነው ርዕስ ልለፍ። የታሪክ አተረጓጎም ኃይል ስቶሪቴሊንግ። አዎ፣ መጽሐፉ ላይ በጣም ትኩረቴን የሳበው ይሄ ነው። ማርኬቲንግ ከንግድ ወደ ንግድ ወይም ከንግድ ወደ ደንበኛ ከሚለው ደረቅ አስተሳሰብ ወጥቶ አሁን ላይ ከሰው ወደ ሰው ወይም ሂውመን ቱ ሂውመን ወደሚል ደረጃ ማደጉን ያነሳል። ይሄ ማለት በትክክል ምንድን ነው? ከዚህ ቀደም አንድ ድርጅት ሌላ ድርጅት ዕቃ ሲሸጥ ትኩረቱ ምርቱ ላይ ወይም ዋጋው ላይ ብቻ ነበር። አሁን ግን የተረዱት ትልቅ እውነታ ድርጅቶች ዕቃ አይገዙም። ድርጅት ውስጥ ያሉ ሰዎች ናቸው ውሳኔ አሳልፈው የሚገዙት። ሰዎች ደግሞ ስሜት አላቸው፣ ፍጡራን ናቸው። ልክ ነሽ። ቴክኖሎጂ በረቀቀ ቁጥር ሰዎች የሰብአዊነትን ሙቀት ይፈልጋሉ። ለዚህ ደግሞ ከልብ ጋር ለመገናኘት ከታሪክ የተሻለ መሳሪያ የለም። ታሪክ ሰዎችን የማሳመን ጉልበት አለው ስንል መጽሐፉ ከጀርባው ሳይንሳዊ እውነታ እንዳለውም ይጠቅሳል። የፖል ዛክ ጥናት ይህንን ያብራራል አይደል? ሳይንሱ እጅግ አስገራሚ ነው። አንድ ሰው ደረቅ ቁጥሮችን ብቻ ሲሰማ አእምሮ መረጃውን መተራጠር እና መከራከር ይጀምራል። ነገር ግን ጥሩ ታሪክ ስንሰማ አእምሮችን ኦክሲቶሲን የተባለ ኬሚካል ያመንጫል። ይሄ የእምነት ኬሚካል የምንለው ነው። አዎ፣ የመተሳሰብ እና የእምነት ኬሚካል ነው። ታሪክ የተፈጥሮ የፍርሃት ማዕከላችንን መጽሐፉ ሊዛርድ ብሬን የሚለውን ያረጋጋዋል። ይህ ማለት ታሪክ የሰዎችን የመከላከል ስነልቦና ሰብሮ ይገባል ማለት ነው። በትክክል። ደንበኞችም ሆኑ ቀጣዮቹ ጊዜ ውሳኔ ሲያሳልፉ ጥልቅ ስጋት አለባቸው። ይህንን ሰው ቀጥሬው ስራውን ባይወጣውስ ብለው ይፈራሉ። ጥሩ ታሪክ ግን ኦክሲቶሲንን በማመንጨት ያንን ስጋት አስወግዶ ዘና ብለው እምነታቸውን እንዲጥሉ ያደርጋል። ይሄ አስደናቂ ነው። ነገር ግን ብዙ ብራንዶችና ስራ ፈላጊዎች ትልቅ ስህተት ይሰራሉ። የራሳቸውን ታላቅነት ብቻ ነው የሚያወሩት። መጽሐፉ የጆሴፍ ካምበልን የታሪክ መዋቅር ዘ ሂሮስ ጀርኒ ያነሳል። የታሪኩ ዋና ጀግና ማን መሆን አለበት? የብዙዎች ስህተት እዚህ ጋ ነው። መቼም ቢሆን ደንበኛው እንጂ ድርጅቱ ወይም ምርቱ የታሪኩ ጀግና መሆን የለበትም። ማለት እኔ ነኝ ጀግናው ማለት የለብንም። በፍጹም። ጆሴፍ ካምቤል እንዳስቀመጠው በማንኛውም ታሪክ ውስጥ ችግር የገጠመው ጀግና አለ። ይህ ጀግና በራሱ አቅም ችግሩን መፍታት ሲከብደው አንድ ልምድ ያለው መሪ ወይም አማካሪ ወደ ሕይወቱ ይመጣል። መሪው ለጀግናው ዕቅድ ይሰጠዋል ማለት ነው። አዎ፣ ደንበኛው ጀግናው ነው። ብራንዱ ደግሞ ያንን ጀግና ፈተናውን እንዲያልፍ የሚረዳ መሪ ወይም ጋይድ ነው። ይሄ እኮ በጣም ወሳኝ ነጥብ ነው። እስቲ ወደ ኢንተርቪው ጣሪያ እንውሰደው። ባለሙያችን ጥያቄዎች እየተሰነዘሩለት ነው። በዚህ ጊዜ ሲቪውን እያነበበ እኔ እንዲህ ነኝ፣ እኔ ጀግና ነኝ እያለ መተረክ የለበትም ማለት ነው። በፍጹም የለበትም። አቀራረቡን መቀየር አለበት። ቀጣሪው ድርጅት በገበያ ውስጥ ያጋጠመውን ፈተና እንደ ጀግናው ችግር አድርጎ መውሰድ አለበት። እሱ ደግሞ በእውቀቱ ድርጅቱን ወደ ስኬት የሚያሻግር መሪና መፍትሄ አምጪ አድርጎ የራሱን ታሪክ መተረክ አለበት። ዋው! ይሄ በጣም ኃይለኛ የሐሳብ ሽግግር ነው። ለምሳሌ ድርጅታችሁ ያለበትን ፉክክር እረዳለሁ፣ እኔ ደግሞ ከዚህ በፊት ሌላ ድርጅትን በዚህ ስልት አግዤ አሸናፊ አድርጌዋለሁ ብሎ ቢተርክላቸው። ልክ ነሽ። ጠያቂዎቹ አይምሮ ውስጥ ያለው ኦክሲቶሲን እንዴት እንደሚረጭ አስቢው። አዎ፣ የፍርሃት ማዕከላቸው ወዲያውኑ ይረጋጋል። አስተማማኛ ጋር እንዳገኙ ነው የሚሰማቸው። ይህ ነው እንግዲህ እውነተኛ የታሪክ አተረጓጎም ጥበብ። አዎ፣ ማርኬቲንግ ማለት የሰዎችን ልብ በታሪክ መግዛት መሆኑን ያረጋግጥልናል። ይህ ባለሙያ ዕውቀቱን ከመረጃና ከዕቅድ ጋር አዋህዶ በማራኪ ታሪክ ሲያቀርበው ቃለመጠየቁን የማለፍ ዕድሉ እጅግ ከፍተኛ ይሆናል። በእውነት በዛሬው የዕውቀት ማዕዳችን አስገራሚ የሐሳቦች ጥምረት ነው ያየነው። ጠንካራ የይዘት ዕቅድ አቅጣጫን እንደሚያሳይ የኦሪጂናል እና የተሰበሰበ ይዘት ውህደት አቅምን እንደሚያጎለብት እና ማራኪ ታሪክ ማይረሳ አሻራ ጥሎ እንደሚያልፍ በሚገባ ዳሰሰናል።
በጣም ጥሩ ማጠቃለያ ነው። ማርኬቲንግ ማለት የሰዎችን ትኩረት በገንዘብ መግዛት ሳይሆን የሰዎችን ልብ በእውነተኝነት ማግኘት መሆኑን በአጽንኦት አይተናል። ከዚህ ሁሉ ሐሳብ በመነሳት አንድ በጣም ወሳኝ ጥያቄን ማንሳት ተገቢ ይሆናል። ምንድነው እሱ? መነሻ ጽሑፋችን ላይ እውነተኝነት ወይም ኦተንቲሲቲ እጅግ ወሳኝ ነው፣ በተለይም አዲሱ ትውልድ በእውነተኛ ታሪክ ይማረካል የሚል ሐሳብ አለ። አዎ አይቼዋለሁ። እና ይሄንን ይዘን አንድ ጥያቄ ለአድማጮቻችን ልንወራውር እንወዳለን። አርቲፊሻል ኢንቴሊጀንስ ፈጣን በሆነበትና ፍጹም የሆኑ ይዘቶችን በሰከንድ ውስጥ በሚያመነጭበት በዚህ ዘመን ፍጹምና የጎደለ ነገር ግን እጅግ ሰብአዊ እና እውነተኛ ሆኖ የሰው ልጅ የራሱ ታሪክ ወደፊት ከምንም በላይ ውድ የሆነው ማርኬቲንግ ምንዛሪ አይሆንም ትላላችሁ? ቴክኖሎጂ የቱንም ያህል ቢራቅ የሰውን እውነተኛ ስሜት መተካት ይችላል ወይ? ይህ በእውነት ቆም ብለን በደንብ ልናሰላስለው የሚገባ ጥልቅ ጥያቄ ነው። የቱንም ያህል ኤአይ ቢያድግ የሰው ልጅን እውነተኛ ህመም እና ስኬት ሊተካው አይችልም። ትክክለኛው ማርኬቲንግ ደግሞ ያንን ማካፈል ነው። የራሳችንን እውነተኛ ታሪክ ከመናገር ወደ ኋላ ማለት የለብንም። በትክክል። በዚህ የእውቀት ቆይታ ላሳለፍነው ጊዜ ከልብ እያመሰገንኩ ይህንን ጥበብ ወደ ተግባር በመቀየር በሙያም ሆነ በንግድ ዓለም ውጤታማ ጉዞ እንዲኖር በመመኘት የዛሬውን ዝግጅት እዚህ ላይ እናጠናቅላለን። በሌላ አጓጊ ርዕስ እስከምንገናኝ ድረስ ሰላም።